ሰላም ወደዚህ ቻናል እንኳን በደህና መጣችሁ። በዚህ ቻናል ብዙ ነገር እንደምትማሩ ባለ ሙሉ ተስፋ ነኝ። እናም ዛሬ አንድ ተክል ላስቃኛችሁ ከተፍያለሁ። እናም ሰብስክራይብ፣ ላይክ በማድረግ ቪዲዮን እስከ መጨረሻ ማየታችሁ እንዳረሱ። ቀጥታ ወደ ቪዲዮ። እናም ዛሬ የምናየው ተክል በዓለም ላይ ካሉ ጥንታዊ እጽዋት አንዱ ነው። በሺዎች ለሚቆጠሩ ሰዎችም እንደ ጣዕም ወይም ቅመማ ቅመም ብቻ ሳይሆን እንደ ተፈጥሯዊ መድኃኒትም በመሆን ያገለግላል። ከጥንት ስልጣኔዎች እስከ ዘመናዊ ኩሽና እና ሆስፒታሎች ድረስ ዕለት ዕለት ህይወት አካል ሆኖ ቆይቷል። እና ይህ ማን ነው? ምንድን ነው አትሉም እንዴ? ይህ ተክልም ነጭ ሽንኩርት ነው። በአማርኛ ስሙ ነጭ ሽንኩርት ሲባል በእንግሊዝኛ ስሙ ጋርሊክ መባል ይታወቃል። ቤተሰቡ የሽንኩርት ፋሚሊ ነው ወይም ኦኒየንስ ፋሚሊ ነው። በፋሚሊ ነሙ ፓራሊዩሲያ የሚባል ሲሆን በአመት በአብዛኛው አንድ ይተከላል፣ ግን በአንዳንድ አካባቢዎች ሁለትም ሊተከል ይችላል። እና የት ያድጋል ብላችሁ ለጠይቃችሁ እንደሆነ ነጭ ሽንኩርት በብዛት የሚያድገው ሞቃት እና ሞቃታማ አካባቢዎች በደንብ ያድጋል። እና በዋናነት የሚያድግባቸው ሀገራቶች ቻይና፣ ህንድ፣ ደቡብ ኮሪያ፣ ኢትዮጵያ፣ አሜሪካ ያሉ ሀገራት ላይ በደንብ ይበቅላል ማለት ነው። እና ከፍታውም ከባህር ጠለል በላይ ከ500 እስከ 2500 ሜትር ያሉ ቦታዎች ላይ በደንብ ያድጋል። ለማደግም ቀዝቀዝ ያለ አካባቢ የሚመቸው ሲሆን ፍሬውን ለማፍራት ደግሞ ሞቃት አካባቢዎች ይመቹታል፣ ወይም ሞቃት ክላይሜት ወይም ወቅት ይመቸዋል ማለት ነው። እና አድጎ ለማፍቃትም ከ6 እስከ 8 ወራት የሚያስፈልገው ሲሆን እንዴት እንትከል አትሉኝም ወይ? ለመትከል የሚያስፈልጉ ነገሮች ለመተከል ደረሰ ነጭ ሽንኩርት ዘር መጀመሪያ ማግኘት አለብን። እና በመቀጠል በታትነን ጫፉን በመጠኑ እንቆርጠዋለን። በተበታተነው ያንዳንዳቸው ትላልቅ ነጭ ሽንኩርቶች ይሆናሉ። እና የአፈር አይነት የደቀቀ ለም በደንብ የደረቀ አፈር ያስፈልጋል። በየቀኑ ከ6 ሰዓት እስከ 8 ሰዓታት የፀሐይ ብርሃን ያስፈልጋል። ከመጠን በላይ እርጥበት በማስወገድ መጠነኛ ውሃ ማጠጣት ያስፈልጋል ማለት ነው። እንዴት እንጠቀም ወይም እንዴት ነው የምንጠቀመው ለምትሉኝ በተለያዩ መንገዶች ልንጠቀመው እንችላለን። በመጀመሪያ በምግብ ውስጥ ነው። ሁለተኛ ለመድኃኒትነት ነው። ሶስተኛ ለተለያዩ ነገሮች ልንጠቀመው እንችላለን ማለት ነው። እና ወደ አንደኛው ስንሄድ የምግብ ዘርፍን እናገኛለን። በምግብ ዘርፍ በዓለም ዙሪያ ከምንጠቀመው ነገሮች መካከል አንዱ ነው። በተለያዩ ይዘት ልታገኙትም ትችላላችሁ በአሁኑ ጊዜ ማለት ነው። ለምሳሌ ደርቆ ተፈጭቶ ዘይት ሆኖ ልታገኙት ትችላላችሁ። በምን ውስጥ መጠቀም እንችላለን ለምትሉኝ በሾርባ፣ በጥብስ፣ በወጥ ውስጥ ግን ምን አለፋችሁ ብቻ ብዙ ምግብ ውስጥ ይገባል። ሁለተኛው ደግሞ ለመድኃኒትነት እንጠቀመዋለን ማለት ነው። አብዛኞቻችሁ ለጉንፋን እንደምትጠቀሙ አውቃለሁ፣ ግን በተጨማሪም ለሌሎች በሽታዎችም መድኃኒት እንደሆነ ጥናቶች ይጠቁማሉ። ይህ ተክል ጸረ ባክቴሪያ፣ ጸረ ቫይረስ እና ጸረ ፈንገስ ሲሆን በውስጡ አሊሲን የተሰኘ ንጥረ ነገር ይይዛል። እናም በተጨማሪ የደም ግፊትን እና ኮሌስትሮልን ለመቀነስ ይረዳል። በተለምዶም ለጉንፋን ፍቱን መድኃኒት እንደሆነ ይታወቃል። እና ለሳል፣ ለምግብ መፈጨት ጉዳዮች ጥቅም ላይ ይውላል። እናም በተጨማሪ በሽታን የመከላከል ስርዓትን ያጠናክራል። በሶስተኛ ደረጃ የምናገኘው ሌሎች ጥቅሞችን ነው። እና በሌላው መንገድ እንዴት ይጠቅመናል ካላችሁ በአንዳንድ እርሻዎች እና በአትክልት ስፍራዎች ውስጥ እንደ ተፈጥሯዊ ጸረ ተባይ በመሆን ጥቅም ላይ ይውላል። እና የነጭ ሽንኩርት ዘይት ለፀጉር እና ለቆዳ እንክብካቤ ጥቅም ላይ እንደሚውል ያውቃሉ። እና በአፈ ታሪክም እርኩሳን መናፍስትን እንደሚያስወጣ ይታመናል። በመቀጠል የምናየው የነጭ ሽንኩርት አይነቶችን ሲሆን ስንት አይነቶች አሏቸው ካላችሁ ነጭ ሽንኩርት በዋናነት 3 አይነቶች ያላቸው ሲሆን የመጀመሪያው ሶፍት ኔክ ጋርሊክ ይባላል። በዋናነት በኢትዮጵያ ውስጥ ያለው የሚገኘው እኛ የምንጠቀመው ነጭ ሽንኩርት ነው። እና በሁለተኛ ደረጃ ሃርድ ኔክ ጋርሊክ ይባላል። ይህ አይነት በጣም የሚጠነክር ጣዕም ያለው ሲሆን የሚያድገውም በጣም ቀዝቃዛ የሆኑ አካባቢዎች ላይ ብቻ ነው። እናም ሶስተኛው ኤሌፋንት ጋርሊክ ይባላል። በጣም ተለቅ ያለ ፍሬ ሲኖረው ጣዕሙም እንደ ሶፍት ኔክ ጋር ተቀራራቢ አይነት ነው። እናም ነጭ ሽንኩርት ታሪኩ ረጅም ነው። ቀሪውን ታሪክ በሌላ ቪዲዮ እናያለን። ከምግብ እስከ መድኃኒት አልፎም እስከ ግብርና ድረስ የሚደርሰው ነጭ ሽንኩርት በሰዎች ሕይወት ውስጥ ሰፊውን ሚና የሚጫወት መሆኑ የማይካድ ሀቅ ነው። እና ውድ የዳግም ኖሌጅ ቤተሰቦች በዛሬው ቪዲዮአችን ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። እና በቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ። እናም ሰብስክራይብ፣ ላይክ ያላደረጋችሁ ካላችሁ እያደረጋችሁ ለጓደኞቻችሁ ይጠቅማቸዋል ብላችሁ ካሰባችሁ ሼር በማድረግ አበረታቱኝ። በቀጣይ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቻው።